ከድንግል ማርያም በነሳው ሥጋ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ አስተምሮ ጠንከር ያለ ጥያቄ ልጠይቃችሁ። ከአምስቱ አዕማደ ምስጢራት ሶስቱን ቶሎ ፈጥኖ የጠቀሰ ከአምስቱ አዕማደ ምስጢራት ሶስቱን የፈጠነ ከአምስቱ ምን አዕማደ ምስጢራት አዕማደ ምስጢራት እኔ ምስጢረ ሥላሴ ምስጢረ ቁርባን አንዳንድ ጠርታቸው አንሞክር። ይሄንን ሳናቅ እንዴት ነው ግን ኦርቶዶክስ ልንሆን የምንችለው? አይከብድም? እሺ፣ ስለዚህ አንድ ቀለል ያለ ጥያቄ ኦርቶዶክስ ማለት ነው ተዋህዶ ኦርቶዶክስ ማለት በቃ የመለስ አይደለም። አቺ የመጨረሻ ጥያቄ ልጠይቅ። ተዋህዶ ማለት ሁሉ ነገር ሁሉ ነገር በራስ ያው ለየት የሚያደርገው ኦርቶዶክስ ማለት ከሌላው ተዋህዶ ማለት የሃይማኖት የተለየ ራሱ ተዋህዶ ያለው የራሱ አንድነት ያለው ማለት ነው። አምስት አዕማደ ምስጢራት አሉ። ይባይ አቤት። ሃይማኖትሽ ምንድነው? ኦርቶዶክስ ተዋህዶ። እሺ፣ ኦርቶዶክስ ማለት ምን ማለት ነው? ከሁለት የግሪክ ቃል የተገኘ ሲሆን ኦርቶና ዶክስ ናቸው። እሺ፣ ኦርቶ ማለት ምን ማለት ነው? ቀጥተኛ ሲሆን ዶክስ ደግሞ እምነት ወይም ትምህርት። እሺ፣ ስለዚህ አንድ ላይ ኦርቶዶክስ ማለት ምን ማለት ነው? ቀጥተኛ እምነት ወይም ትምህርት። ጎበዝ የኔ ልጅ። እሺ፣ ተዋህዶ ማለትስ? ኢየሱስ ክርስቶስ ከድንግል ማርያም በነሳው ሥጋ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሲሆን ማለት ነው። ተዋህዶ ይባላል። ዋው! እሺ፣ በቤተ ክርስቲያናችን ስንት አዕማደ ምስጢራት አሉ? አምስት አዕማደ ምስጢራት አሉ። እሺ፣ ምን ምን ናቸው? አንደኛው ምስጢረ ሥላሴ፣ ሁለተኛው ምስጢረ ሥጋዌ፣ ሶስተኛው ምስጢረ ጥምቀት፣ አራተኛው ምስጢረ ቁርባን፣ አምስተኛው ምስጢረ ትንሣኤ ሙታን። እሺ፣ ጎበዝ የኔ ልጅ። ምስጢረ ሥላሴ ምንን የምንማርበት ነው? የሥላሴን አንድነትንና ሶስትነትን የምንማርበት ነው አይደል? እሺ፣ ሁለተኛውስ? ምስጢረ ሥጋዌ ኢየሱስ ክርስቶስ ከድንግል ማርያም በነሳው ሥጋ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ አምላክ ስለሆነ ሰው አምላክ ሆነ ብለን የምናምንበት ክፍል ነው አይደል? እሺ፣ ሶስተኛውስ? ምስጢረ ጥምቀት በጥምቀት ዳግመኛ የሥላሴ ልጅነት የምናገኝበት ምስጢር ነው አይደል? ኦ ደስ ይላል። እሺ፣ አራተኛውስ? ምስጢረ ቁርባን የኢየሱስ ክርስቶስን ሥጋና ደም በልተን ዘላለማዊ ሕይወት የምናገኝበት ነው አይደል? ጎበዝ። እሺ፣ አምስተኛው ምስጢረ ትንሣኤ ሙታን ነው አይደል? እሱስ ምን ማለት ነው? ምስጢረ ትንሣኤ ሙታን ማለት ኢየሱስ ክርስቶስ ዳግመኛ ለፍርድ የሚመጣበት ያችን ቀን ማንም አያውቃትም። ስለዚህ ተዘጋጅተን እንኑር፣ ሳንግባ እንመለስ። አመሰግናለሁ። በሚቀጥለው ደግሞ ሰባቱን ምስጢራተ ቤተ ክርስቲያን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ሁሉ ስለምታደርጉኝ ደግሞ አመሰግናለሁ። እወዳችኋለሁ።